ሰላም ጋይሶች ዛሬ የሚገርም ቻሌንጅ ለመሱድ አዘጋጅተንለት ከዚህ በፊት ሽሮ ሰርተ ታውቃለህ? እኔ ትንሽ ግን ሰርቻ አንድቀን አውቃለሁ። ዛሬ ለመሱድ 200 ብር ይሰጠዋል። ሙሉ ግብአቱን ራሱ ያዘጋጃል። ሽሮ ይሰራልናል። ምን እንደሚመስል እንቀምሰዋለን። ካስትሬት ታረጋኛለህ። እሺ ተከተሉን ጋይሶች፣ እሰራዋለሁ። ግን ሽንኩርት ራሱ መክተፍ ትችላለህ? በደንብ አርጌ ነው። አሁን ይሄድን ያለ ነው ወደ ገበያ ነው። ገበያ ቤት በኩል ነው። እዚች ጋር ኳስ አገኘን መጣውስ። እዚች ጋር ኢቲኤም እየሞከርን ነበር። ሞከርን በጣም ሞከርን። ከዛ በኋላ እስኪ ተካከል ብለን ውስጥ ገባን። ምን ታስባለህ ስለ ኬኩ? ምን ያረክል? ገበያ ውስጥ እንደርስ ድረስ ማረጋገጥ ነው። ሽሮ ለመስራት ኬክ ትበላለህ? ማረጋገጥ ነው። እና ጋይሶች ልናወጣ ነው ብር ያለ ኢቲኤም በቴክኖሎጂ እናወጣለን። ይሄን እንነካለን። ከዛይቱ ነበር አማ ይሄን አራታችሁ አውጣባ ጋይሶች ያው አውጥተናል። 200 ብር የሚያስፈልጉንን ግብአቶች እንገዛለን። ተከተሉን። ግን መሱድ ሰው ያው በእግር ሲሄድ አይተው አያውቁም። እዚያ ጋር ለምደውኛል። ለዛ ዩቲዩብ መስራት ትንሽ አውቁም ነበር። ቲክቶክ ላይ ነበር ሐሳቤን ያርኩት የነበረው። አሁን ግን በዩቲዩብ ተመልሻለሁ። አሁን ሽሮአችንን እንሰራለን። የለመርናትን ጎረቤቴን ኗሪዬን ዘማዴን ሁሉም ቢጠፋ የማይጠፋኝ ሽሮዬን እንሰራታለን። መሱድ ያው ምንም ነገር አያውቅም። ምን እንደሚገዛም አልነግረውም። ምንም ማንም ሳይነግረውም ሁሉንም ነገር የሚያደርገው በራሱ ነው። እስቲ ምን አይነት ነገር አማር ሽንኩርት፣ እሺ ሽሮ ለመስራት ቲማቲም፣ ሽሮ እና በርበሬ ነጭ የምንሰራ ከሆነ ደግሞ እርድ እንገዛና አይ አሁን አንተ በምንድን ነው የምትሰራው? እኔ በቀዩ አወል ጋር እስኪ ጨው እንግዛ። ጨው የመጀመሪያ የቲክቶክ ቪዲዮ መስሪያ ሱቅ አይኔ 15 ብር። እሺ እስቲ ቁጥር ስንት ሆነ? 85 ብር። ስንት ብር ማለት ነው? 85 ብር ማለት 15 ብር አወጣው። ጎዝ እዚህ አተ ሽንኩርት አለ ሽንኩርት አለ። እሺ የምኑን ነው የምገዛው? የቅጠሉ ይሆነ አመሰ የቅጠሉ አይሆንም። አንተ እየፈሰሰብህ ነው። ጨው ሊያዝልኝ። ኧረ አልፈሰሰም። በርበሬ ልገዛ ነው። እሺ በርበሬ ስንት ብር ነው? እስኪ ስንት ብር ነው ይሄ? 150 ብር ለበርበሬ 150 ብር ካወጣንማስ ብሩ አለቀ ማለት ነው። አረ ትንሽ ነው እንጂ ባለ 50 ያው ጋይሶች እዚች ጋር ባለ ሽንኩርት አለ እንዴ? ቀዩ እንሰራ በርበሬን ስጪ። በርበሬ ገዛህ እኮ ስጪ። ሽሮና ሽንኩርት። እሺ ቲማቲም የስንብር ይበቃል። ያስር አንድ ነው። እሺ የ30 በቃ የ35 አርጊልኝ። የ35 አርጊልኝ። አንተ በልተህ ነው የሰጣሃት? ቀምሰህ ነው የሰጣሃት? አዎ እንደ ጣፈጠና እንዳልጣፈ በቃ የ25 ብር አርጊ። ሽሮ ደግሞ የ30 አርጊው። እሺ እና ሽንኩርቱን ደግሞ የስንብር ይበቃል። ሩብ አርጊ። ሽንኩርት ወይኔ እስኪ እንደድራቸው 200 ብር ማለት ይሄን ነው የሚገዛው። አይ ድሮ ቢሆን ኖሮ ቤት ሰራ ነበር እኮ 200 ብር። አንድ ጋር አስገባኝ። ወይኔ እዚች ጋር ብራዘር ፋውል ተሰራ 30 ብር አንድ ላይ አርጊልኝ። ፈይሰል ጨምር። ወይኔ መሱድ ሳትከራከር። አረ ግን ትንሽ ቀንስልን። አባይ ተገድቧል። ለዛ ትንሽ ብቀንሽ። አረ ግድ ነው። አንድ ቲማቲምማ ምርቃት አባይ ተመርቋል። ለዛ በቃ አንድ ምርቃት ግድ ነው። ያሳደገ ብላስ ምርቃት አይስዋት። አንድ ከሰል ነው ብራዘር። እዚች ጋር አንድ ከሰል ይሰኝ። ብሩን መልሱን ይስተላል። መልስ ወስዳላ አንተ ነው እንዴ? ትችላለህ? እንዳይጥልህ እኔ ከሰሉን ሊያዝ በቃ አንተ ከሰሉ ጋይስ ወይ ተው ራሴ አንዴ ፈተና ውስጥ የገባሁት። ከካሜራ በኋላ ግን ትሰጠኛለህ። ይሄ ነው ጊዜው። ድሮ በ200 ብር ቤት ይገዛ ነበር። አሁን ግን በ200 ብር እንኳን ቤት ያማረ ይቀራል። ችግሩ መሱድ በ200 ብር ቤት ሲገዛ 200 ብር አልነበረክም። በ100 ብር ቤት ሲገዛ በ100 ብር ደግሞ ሶፋ ምናምን ታስገባለህ። ለካ ሶፋ አይነበረም የዛኔ 100 ሺህ ብር ወላሂ እማይኔ ነገረችኝ። በ100 ሺህ ብር መኪና ትገዛ እንትን አውሮፕላን ትገዛለህ። መቼ ዝሩ እኔ 15 ብር ነው ተሳቢ ያው ፋጤ ጊዜ። እሺ በእናንተ ጊዜ ምን ነበር የገዛው አንተ? በ15 ብር በ15 ብር ቆቀር
በመቶ ሺህ ብር እንኳን አውሮፕላን ሞተር አይገዛም ጋይስ የህፃናት ሳይክል ባለ 4 እግሩ ሳይክል እሺ 15000 ብር ምን ይባላል አሁን እሺ ድሮ እንደዛ እንዳልገዛ ትንሽ በዛጫው ጫውን ያልተወደደው እስካሁን ጫው ግን አልተወደደብንም ጫው ለአመት ይሆናል ሱካር ቢሆን አስበው ኦ ማይ 200 ብር አይበቃም ነበር ለሱካሩ ብቻ 1 ኪሎ ሱካር ስንት ብር ኧረ 70 ብር አንተ በጣም ስንት አመት ነው ግን ሄዷል አይ እውነተኛ እኔ 8 ሐቂቃ ለ9 ሩብ ጉዳይ ወላሂ አንተ ያጉም አያምርም እዛች ጋር ነው ያምራል የመጀመሪያ ቻሌንጅ ይሄንን ከሰል ማቀጣጠል ነው ትጀምራለህ ቻሌንጅን ተቀብለሃል ኩሽ ብቻ ያቆሚ እንደሱ አይደለማ እንዴ አይደለም ኩሽ እሱ ጋር ስላረክ እኮ አይደለም ወይ አቃለው እንደሱም አይደለም አየህ እንዴ ማለት ካጮ ዋው ከሲስተር ተማር ነኮይክም ላንቺ ብዬ ነው እንጂ እንድትለማመጂ ብዬ ነው እንጂ ማለት መስኡር ቻሌንጁን ወድቋል የመጀመሪያውን ቻሌንጅ ማቀጣጠል አልቻለም አሁን መክተፍ በጣም እንደሚችል ተስፋ እናደርጋለን አረ አቃለው በቃ አልቀቁኝ አባቃን አቃለው በቃ ተውኝ እኔም በቃ ይሄው ላጤ አቃለው አልፈልግም እንደውም አትጎበኝ በቃ ይቀራል ላጥሽ በራ ልጠ ግማሽ ብቻ ዋያ እንዴ አልፈልግም ግማሽ ያቺ ቀምሻም ጎረቤት ለኔ ዘይት አበድሪኝ ስላት አሁን ማስተዋላ ማተ በኋላ ቡና ስጣጣ እንደበግ ኑሪ ተበየ እንደምንድነው ምኖሮ እንዴት ድቅቅ እንዳለ እንመልከት በተቃራኒው ይሄ ጎመን ዘር ነው የሚመስለው ጋሼ ልዴት እኔ ወራውት ነው የተሰማ እጅሽን ብቻራሱ ስከተፍ የመጀመሪያ ነው እዚህ ጋር ከጀርባዬ ብዙ ሰዎች እያገዙኝ ነበር ይሄ ነገር ለጻናቶች አይሞከርም አንተ ስለምሞከር ካላችሁ ደግሞ እኔ ከኋላ ብዙ ሰው ያገዘኝ ነበር ይሄ ደግሞ የመጀመሪያ ስለሆነ ነው እንጂ መጨረሻ ላይ ደግሞ ትንሽ አደግስል በጣም ምርጥ አድርጌ እንደምሰራ ተስፋ አደርጋለሁ ነፍሱን የጀነ አሜዚንግ እና ይሄን ነጭ ሽንኩርት ደግሞ ከየት አመጣላላችሁኝ የገዛሁት ሌላ ነበር ግን ይሄን አልገዛውም ነበር ከጎረቤት ተበደረና ያቺ ጠናም ጎረቤት እቺን ብቻ ትሰጣለች ሽሮአችን እየደረሰ ነው አሁን ሽንኩርት ከተፋውን በሚገርም ሁኔታ አጠናቆታል እስቲ ቀጣዩን ደግሞ እንየው እንዳያቃጥልሽ ስትከፍት እንት ነው ለምን ታስቸግራለሽ እና በርበሬ ካላችሁ በርበሬ ጁስ ከተን ነው ቴክኖሎጂ እንዲመስል ያው ወላሂ በርበሬ ብቻ ተጨምሮበታል ምጥን ነው ምጥን አስመስለ ነው ምጥን ይበቃል ትንሽ ብቻ ትንሽ አረ ይበዛል መስኡድ በሰማው መጠበጥ መሰለ እንዴ
ቶቶ እንዳጣጣ ሁለቱም ባለሙያ እኮ ናቸው ተበልተብኛል እኮ እንትኑን አውጣዋ ማንኪያውን አንድ ማንኪያ እሺ በቃ ምን ወላሂ ዋው ነው ትንሽ ጨምሯል ያ ሀውና ምንድነው ራክ ወላሂ አሜዚንግ ነው ወላሂ ተፍታል ያበደና ሲበስል ደግሞ ይበልጣ ወላሂ ንገሩና አሜዚንግ እንዲህ ሽሮ ጣፍታ ያቅማ ራሱ ስለሆነ ወላሂ ኖ ወላሂ ቀለልኩ ሳይሆን ወላሂ ተፍታል ሳይንቲስ ዛሬኛ የምንበላው ምንድነው ያው እንጀራ ደግሞ ይሄው ከጎረቤት እንደምንም ብለን ማምጣን ተበድረን መጣን ራሳንተ እንዳትዋረድ ኮስ አቀጥላል ትንሽ እንቆይ ደርስ ድረስ ትዝታናስ ትዝታችን የሚሆነው ሰላም ድሮ በመቶ ብር ደዛ አውሮፕላን እንዳልገዛን ቤት እንዳልገዛን በሰው ሊመዘዝ አሁንስ እቺ ሽሮች 200 ብር ለሽሮ ለአስቤዛ በሙሉ ድሮ ከነ ሶፋው ከነ ምኑ ምናምኑ ከነ እንትኑ ምናምን ትዳር ይቅርና ቤት ሁለት ቤት ሰራን ወላሂ ድሮ ወላሂ 15 ብር ሚኒባስ ይገዛል ወላሂ ፋጤ እኮ ነው የነገረችኝ ወላሂ ፋጤ እኮ ማይገዛም ወላሂ ያሰክሱ ተሳቢ ወላሂ ይገዛል 15 እማ ድሮ ወላሂ አይገዛም ድሮ ቤት ራሱ አይገዛም ወላሂ በኔ ዘመን እኮ አይደለም አቃለሁ አይደለም በፋጤ ዘመንም አይደለም በዋጂ ዘመን በመቶ ሺህ ብር አውሮፕላን ይገዛል እኔ ራሱ አልታሰብኩም አንቺ ካሳ በላይ ታውቂያለሽ አውሮፕላን በመቶ ሺህ ብር ዋው ዚ ዶኬ የሚገርም ዶኬ ወፈረ ትንሽ ታይ ራሱ ቆይ እሺ ቅመሽልኝ እንዴት እንደሚጣፍጥ ዛሬ እናያለን ስጋ ነው የሚለው የሀብታም ምግብ ነው የሚለው መጣፈጥ ይጣፍጥ ግን ሽንኩርቱና ቲማቲሙ ወጥቷል ማጣን የለበትም እኮ እንደነሽሮ የለባገራን ግን ይጣፍጣል እስቲ ልቅመስ ነው ናሽ ትንሽ ሊቀመስ ነው ወይ እንበላለን ሼፍነት የምትፈልጉ ከሆነ መስኡድ አለላችሁ ራሴን በለዋለሁ ራስ ትባርስ ምን ያህል ሊጣፍጥ እንደሚችል እንዴ ነው ኦ ማይ ጋድ ወላሂ ያስቃበት ሻይ በጣም ይጣፍጣል ቢስሚላህ እንዴ ነው ይፈጣፍጣላ ወላሂ ያ ንገም አቀራረጥ ከዛ መጨረሻው ሽሮአችን ደርሳለች በጣም ነው የሚጣፍጠው ይኸው ከአማርን ጠይቁት ከ10 ነው የሰጠኝ እና እስካሁን ድረስ ስላያችሁን በጣም አመሰግናለሁ ፎሎ ላይክ ያላደረጋችሁ ፎሎ ላይክ አድርጉ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ በሌላ ቪዲዮ እስክንገናኝ ድረስ ባይ